አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዶሮ ልሰራ ነበረ ግን ሽንኩርት ስከትፍ ሳበስል አላሳየኋችሁም። ይሄንን ውሃና ጨው ብቻ በማድረግ እዚህ አድርሼዋለሁ። ሙሉውን ነበረ፣ ነገር ግን ደረቅ ዝም ይሳሸው እዚህ ጋር ደርሷል። ከአሁን በኋላ ይበቃዋል። ዘይት ላደርግ ነው። ቤተሰቦቼ በቃኛ ያደርኩት ዘይት አደረኩ። አሁን ደግሞ ዘይት ጠብሳለሁ ማለት ነው። መጀመሪያ ውሃና በጨው አድርጌ ከደንኩት። ከዛ ሳሸው እዚህ ደርሷል። በደንብ ነው የሚያበስለው ማለት ነው። መጀመሪያ ዘይት ከማድረጋችሁ በፊት ሽንኩርታችሁንና ጨው አድርጋችሁ ውሃ ብቻ አድርጋችሁ ክድን ስታደርጉት በደንብ ነው የሚያበስለው ማለት ነው። እውት እንዴት እንዳበሰለ እሺ ቤተሰቦቼ ሽንኩርት እዚህ ጋር ደርሷል። በርበሬ ላደርግ ነው። በርበሬ ከኢትዮጵያ የመጣ በርበሬ ነው። ሽታው ልነግራችሁ አልችልም። በደንብ ምሽት ቆለፈ። እሺ ቤተሰቦች እንግዲህ ስንት ደርሷል። አሁን ዶሮዬን አደርጋለሁ። እንግዲህ ዶሮዬን አደረኩኝ። ነጭ ሽንኩርት አድርጋ ታሳያችሁ። ያው በመካከል ስራ ይዤ መጣ የለም ስለነበረ አየኔ ነገር። እሺ ቤተሰቦቼ እንግዲህ ያው እስከ መጨረሻው ላይ ማሳየት አልተመቸኝም ነበረ። ዶሮአችንን በዚህ መልኩ ጨርሻለሁ። እንቁላሌንም አስገብቻለሁኝ። አሁን እንግዲህ ጓደኛዬን ጠርቼ አቀራርቤ እንበላለን። ምክንያቱም አልተመቸኝም ስራ ጋር ስለሆነ በጎኔ የሰራው ስለሆነ መዳብ ቤት ነው ያለሁት እንደምታውቁት አልተመቻቸልኝም። እዚህ ደርሻለሁ። ያው ወጤን የጨረስኩት እንደጨረስኩ ላሳያችሁ። ጭሱ በደንብ አላሳየኝም። እሺ ቤተሰቦቼ እንግዲህ በዚህ መልኩ አቀራርቤ ጓደኞቼን እንዲሁም ደግሞ ሰዎች መብላት የሚፈልጉ ካሉ ይበላሉ። ጥሩ በዚህ መልኩ አቅርቤ ያለው በመዳም ቤት በአቅሜ ከጎን ከስራ ጋር በዚህ መልኩ አዘጋጅቻለሁ። እንጀራም ተጨማሪ አለ። አሁን ጭማሪ ወጤን ምናምን አድርጌ ላቀራርብ ነው። እንቶሎ እንብላ። እሺ ውዶቼ እንግዲህ ጓደኛ የምታለች የካሜራ ሰው አይደለችም። ከካሜራ ጀርባ እንጂ አልገባም ማለች። እዚህ ጋር ወጥ ጭማሪ አምጥቻለሁ። ቀይ ስሩ እናንተ ማያስታውቅ ወጥ ይሄና እንግዲህ አዘጋጅቻለሁ። ሁሉንም እንብላ። ጓደኞቼ ናቸው። አሁን ሁለት አንዷ እንኳን ሀበሻ አይደለችም፣ ፊሊፒናት ግን እበላለሁ ላይ ትበላለች ከኛ ጋር። አንዷ ሀበሻ ናት። እንግዲህ በዚህ መልኩ አዘጋጅቻለሁ። ሰዎቻችን አቅርበንላቸዋል ለብቻ፣ እኛም ለራሳችን ክላሳችን ዘመተነን። እኔ ቃሪያ እወዳለሁ። ሌሎች እኮ የቃሪያ ሰው አይደሉም። በራሴ ይኸው እዚህ ጋር አስቀምጫለሁኝ።
ማን ነው እንደኔ መጨረሻ ላይ ወጥ የሚወድ ማለት ነው? እኔ ማለት ነው። ልጅ ለምን እንደሆነ አላውቅም። መጨረሻ ላይ ወጡ በጣም ነው የሚጣፍጠኝ። ማብቂያ እንደሆነ ነው መሰለኝ። ይሄ እንጀራ ሲያምር ተመልከቱት ማለት ነው። ማሻአላህ በጣም ነው የሚያምረው። የማውቃቸው ሰዎች ናቸው የሚጋግሩት እና ጤፋቸውን አስመጥተው አስፈጭተው ምናምን በጣም ጥሩ ሰዎች ናቸው። ሀቂቃ እንጀራ የሚጋግሩ ሰዎች ከነሱ ውጭ ራሱ በልቼ አላውቅም ማለት ነው እንጀራ እና ወጡ መጨረሻ ለምን እንደሆነ አላውቅም። በጣም ነው የሚጣፍጠኝ ማለት ነው። እያሞቁ ነው የመጨረሻ የማብቂያ ስለሆነ ነው መሰለኝ። እንደ ሚስት የመጨረሻ ወጥ የሚወድ የሚጣፍጠው ማን ነው? ይሄ እንግዲህ ቀይ ስሩ ተበላ አለቀ። ጥቅል ጎመን አልጫው አለቀ። የቀረን ወጡ ነበረ። የሚገርም ነገር የመጨረሻ እንጀራ ማብቂያና የመጨረሻ ወጥ ማብቂያ። የዛሬው ወር ነው የምንገናኘው። እንግዲህ እንጀራ ግን እስከዛ ድረስ እስከማገኘህ ድረስ እንጀራ መልካም ቆይታ የሆነልክ ግዶቼ። ብሉ፣ ጠጡ፣ ራሳችሁን ጠብቁ። እየበላችሁ ክሽን እያደረጋችሁ እየሰራችሁ ብሉ። የእውነት ሽታው ጣዕሙ ምናምን ልነግራችሁ አልችልም ማለት ነው። ሽታው እስከምጨርስ ድረስ አቻኮለኝ። ግን ትኩስ ነው መሰለኝ። ደግሞ ትኩስ አይደለሁም፣ አልደፍርም። ትኩስ አልዳፈርም ማለት ነው። ብስሚላ ማድሬ ከመጀመሪያ የበለጠ ነው ወጥ የሚጥመኝ። ማድሬ ወላሂ ያላቅ ማጣጭ ማለት ነው። ድስት የሚማጥ ሰው ለካ ወዶ አይደለም። እኔ አሁን ነው እንደዚህ፣ በፊት ላይ ብዙም አልነበርኩኝ። አሁን ነው ወጥ እንደዚህ መጨረሻ ላይ እንደሚጣፍጥ ያወቁት። ለካ አዳሜ ድስት የሚሟጥጡት ወደው አይደለም ማለት ነው። እስከ ዛሬ አምልጦኛል። ተሸውጃለሁ ማለት ነው። ተሸውጃለሁ እስከ ዛሬ። ጥቅሙን ያወቅኩት አሁን ነው። ምክንያቱም ራሴው ስለሆንኩ ድስት የምሟጠው ሌላ የሚሟጥጥልኝ ስለሌለ አሁን መሟጠጥ ስጀምር እንዴት እንደሚጠም እናጅር። ለካ ታላቅ እህቴ ነበረች ድስት የምትጠርገው እና የምትለው ማለት ነው። መጨረሻ ላይ ለካ እነዚህ ስለሚጥም ከአሁን በኋላ ጦርነት ነው የምንገጥመው ማለት ነው። እና ለማንኛውም ይሄን ይመስላል። የመጨረሻውን ነው። ያው መጀመሪያውን በትንሹ አሳይቻቸዋለሁ። ይህን ይመስል ነበረ። በላን ጠጣን፣ አልሐምዱሊላህ። የመጨረሻ የማብቂያ ነው። አላህ የጤና ምግብ ያድርግልን ያ ረቢ። ሁሉ ማሻአላህ። በያላችሁበት ፈጣሪ ይጠብቃችሁ። ቻው። ሰላም አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ዳቦ ፍርፍር ተሰራ ነው። አሳያችሁ። ሽንኩርቱን ጠብሻለሁ። እዚህ ጋ በርበሬ ነው የማደርገው። ከኢትዮጵያ የመጣ በርበሬ ነው። የኢትዮጵያ በርበሬ ስለሆነ ባህራቱ ቅመሙ ሽታው ዋው በጣም ነው የሚያሸተው። ኢንሻአላህ ምንም አይነት ቅመም አያስፈልገኝም ማለት ነው። እንጨምርበት በደንብ በቅመም የተዘጋጀ በርበሬ ስለሆነ። የሱቅ ቢሆን ግን ቅመሞች በራሳቸው ቤት ያላቸውን ቅመሞች ማጣፈጫ ብትጨምሩ ችግር የለውም። ነገር ግን እኔ የኢትዮጵያ በርበሬ ስለሆነ የራሴ በርበሬ ስለሆነ አልጨምርበትም ምንም አይነት። ስጋ ቲማቲም አለኝ፣ የተፈጨ ቲማቲም ፈጭቼው ነው። ፈጭቼው ሳይሆን በመበሸሪያ ነው የበሸርኩት ማለት ነው። እዚህ
ጋር ውሃ ከልሻለሁኝ። ቃሪያን አደረኩ ነው ብቻ ያለ ቃሪያ ምን ነገር ምግብ አይመስለኝም ማለት ነው። ቃሪያ ካላደረኩት ለብለብ ካላደረገ ቃሪያ ትንሽ ምላሳችን ላይ ካልተሰማኝ እኔ አልወድም ማለት ነው። ያለ ቃሪያ ምግብ በቃ ሁሉም ነገር በቃሪያ ነው የሚመስለኝ። ማነው እንደሚገብ የዳቦ ፍርፍር የሚወደው? እኔ ብቻ ነፍሴ ነው ማለት ነው። በጣም ነው የምወደው። እዚህ ጋር አዘጋጅቻለሁ ለክሽና እንደዚህ ቆራርጠን ካደረግን በኋላ ገለጥ ስናደርገው ያሰራ ከዛ በኋላ ያው የቀነሰው ያውቀዋል ማለት ነው። ዳቦ የመጀመሪያ ቀን ከጋገርኩ በኋላ ማለት ነው በሻይ ምናምን ከበላ በኋላ ወደ እኔ ቤተሰብ ይሄን ይመስላል የዳቦ ፍርፍሬ ማለት ነው። ዳቦውን በምትፈልጉት ቀስ እኔ በዚህ እንደዚህ ነው ደስ የሚለኝ። በዚህ አድርጌ ቆራርጫዋለሁ። ከዛ ገልበጥ እያደረግ ክሽናውን እናዳርሳለን ማለት ነው። እንደምትወዱት አልጠራጠርም። ይሄና በዚህ መልኩ ጨርሻለሁ። እንግዲህ የዳቦ ፍርፍራችን በዚህ መልኩ ጨርሰናል። እንደምትወዱት ተስፋ አለኝ። ሞክሩት። እኔ ብዙ ጊዜ ዳቦ ከጋገርኩ በኋላ ያኔ አንድ ቀን ሁለት ቀን ከተጠቀምኩ በኋላ ወደ ፍርፍር ነው የምገባው ማለት ነው የምዞረው እና እንደምትወዱት ተስፋ አለኝ። ያማረ በጣም የሚጣፍጥ ሲበላ ደስ የሚል ማለት ነው። አሪፍ ስጎ ሰርታችሁ እንደዚህ አድርጋችሁ ሞክሩት። ያላችሁበት በጣም ይጠብቃችሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እዚህ ጋር ብርቱካንና ቱፋህ አለኝ። አሲር ልሰራ ነው። በቤታችን ውስጥ እንዴት አድርገን አሲር ማዘጋጀት እንችላለን? ከውጭ ገዝተን አሲር እሽጎችን ገዝተን ከመጠቀምና በቤት ውስጥ ሰርተን የምንጠቀመው የትኛው ይሻላል የሚለውን ነገር አብረን እንየው። እኔ ግን የቤት ሀሪፍ ነው ብዬ ነው የማስበው። ምክንያቱም ያለ ስኳር ከኬሚካል ነፃ የሆነ ቤታችን ውስጥ ራሱን ብቻ እናዘጋጀው ማለት ነው። እሺ ቤተሰቦች እንግዲህ ይሄና ብርቱካን አይነት ቱፋህን በዚህ መልኩ ቆራርጫለሁ፣ ምክንያቱም ለማሽኑ እንዲመቸኝ ማለት ነው። አሲር የምንሰራበት ትኑ ይሄ ነው። እዚህ ጋር ልገጣጥሙ። ይሄንን ናሳውና ይሄ እንግዲህ ይሄንን ይችላል ብቻ ታውቃለች። ይሄ አይሄድም ብዙ ጊዜ ስለምሰራበት እኛ ቤት እንዴ ስለሚሰራ አታ በክለብ ሲታቀበል ይሄ እንደዚህ ነው።
አደረኩኝ። እዚህ ጋር ይሄ ለብቻ ማውጫ ነው። ይሄ ደግሞ ውሃ የሚወጣው በዚህ ነው እና እዚህ ጋር አድርጋለሁ ማለት ነው። ይሄ በደህና አልገጠመም። የግዴታ ይሄ ነው እንደዚህ መሳብ አለብኝ። ያው በአንድ እጄ ካሜራ ስለሆነ አይመቸኝም። ይሄውና ይሄን ወደዚህ አድርጌያለሁ። ይሄውና አሁን ጃይዝ አደረኩኝ። አንድ ብርቱካን አንድ ቱፋህ እያደረኩ ነው። ምክንያቱም ውሃ እንዲወጣ ማለት ነው ለውሃው። አሁን ብስሚላ አልሸቀልኩም እዚህ ጋር አንድ ኩባያ የሚሆነኝን ለክቼ ነበር ያደረኩት። እዚህ ጋር ለብቻ አውጥቶልኛል። ያውና ውሃ የምፈልገው ለብቻ እንግዲህ እንደምታዩት ምንም ነገር ሳናደርግ ያለ ስኳር ያለ ምን በራሱ ይሄን የመሰለ ሰርተናል ማለት ነው። እናም ትወዱታላችሁ። በዚህ መልኩ ተጠቀሙ። ውጭ ከመግዛት ጥፍር ቀለም ሌላውን ተቼሽ አንዷል ጥፍር ቀለም ወዳለ ግን ስለማያሰግደኝ ማለት ነው። አሁን ይችን ለማጥፋት አጠፋለኝ እና ጥፍር ቀለም እየወደድኩኝ ሌላውን አልቀባም። ይችን አላቀቃለሁ። ሽታዋ ብዬ ነው። እና እንደዚህ የሚያምር ሰርቻለሁኝ። ሞክሩት፣ ትወዱታላችሁ። ስኳር የለ ምን የለ ነፃ ካሉ ነገር ኬሚካል ነፃ የሆነ ለሰውነት ተስማሚ እቤታችን ገዝተን ብናዘጋጅ በጣም አሪፍ ነውና ሞክሩት። ሲያምር ተመልከቱ። እንትና እንግዲህ እንዴት ጨምቆ እንዳወጣው ማለት ነው። አሁን ይሄ የሚያስፈልገው ነው። ውሃውን አውጥተናል።